ምን አለ መኪናውን ብታሳጥቡት እንዴ? ስንት በሽታ ያለበት ሰው እኮ አለ። እባክህ እዚህ ጋር አውርደኝ። ምን ነው ወንድሜ ባልጠፋዋ እንደዚህ ጠስነተ አውርደኝ። እዚህ ጋር አውርደኝ እባክህ አውርደኝ። እዚህ ጋር አውርደኝ። ለአንድ ወር የገዛሁትን መድኃኒት በአንድ ቀን ሊያስጨርሱኝ ነው እንዴ? አውርደኝ፣ እዚህ ጋር አውርደኝ። ምን ነካ? ለመኪና ብቻ አይደለም እኮ ለአብያጆ፣ አንተም ለአብያጆ መግባት አለብህ እንዴ? ስንት በሽታ ያለበት ሰው አለ። ነውር አይደል እንዴ? አብያ ታይትሉን አስገባችሁ? ስለ ፔፐሩ ምን አዲስ ነገር አለ? ወፍ የለም። ባይሆን ማዘር እንዴት ናቸው? ደህና ናት። እባክህ መድኃኒቱን በትክክል እየወሰደች አይደለም። ዳይሬቲክስ የሚባለው መድኃኒት ትንሽ ከብዷታል። ኮሮነሪ አርተሪ ዲዚዝ ነው ህመማቸው። ቼክአፕ ሲኖራት ዶክተሩ ጋር አብሬ እጃወራለሁ። ይህ እኮ ከደም ግፊትና ከደም ብዛት ጋር አብሮ የሚመጣ ነው። እንዴት እንደቻለችው እንጂ እሱ መድኃኒዓለም ይርዳኝ እንጂ። አይዞ ጓደኛዬ፣ የምናግዝ ነገር ካለ ሁሌም ከጎን ነን። አመሰግናለሁ አብይ። እኔ የምልህ ሄኖክ ነው ቅድም ጥሎ ሄደ። ተደውሎለት ነው አሁን ይወጣል። ይመለሳሉ ማለት ያለው ወዴት ነው ኮቴ ሳታሰሚ የምትሄጂው? የት አምሽተሽ ነው? ሾፒ እንትን የባንክ ሲስተም እኮ አልሰራ ብሎኝ ቦሌ ሄጄ ነው ብሩን ለማውጣት። እዚህ ሰፈር ባንክ ስለማይሰራ ቦሌ ወይስ ሌላ ቀጠሮ ስላለች ነው? አረ ገንዘቡን ለማውጣት በዛውም ሂማን ሄር ለመግዛት። ምን አልሽ? አልሰማሁሽም። በደንብ ምን ለመግዛት? እንትን የሰው ጸጉር አየኸው? ኦሪጂናል እኮ ነው። በዚህ ላይ ቨርጂን። ይኸውልሽ በዚህ ዱላ ወገብሽን ሳልቆርጠው ውሸቴን ነው በይ ንገሪ። አረ ገዝቼው ነው። ባለፈው ወርተንበት አይደል እንዴ? ብሌን በአሁኑ ብር ስትልክ ላንቺ ነው ብለኛል። እና እኔ ጥሩ ትምህርት ቤት እንድትመዘገቢበት ነው እንጂ ገንዘቡን የሰጠውሽ የፈረስ ጭራ እንድትገዥበት ነው እንዴ ገንዘቡን የሰጠውሽ? ለነገሩ አንቺ ምን ታደርጊ? የትምህርት ነገር ሲነሳ ጭንቅላትሽ ይዞራል አይደል? አዎ አንቺ ምንም ጥፋት የለብሽም። ስንት ነው የገዛሽው ለመሆኑ? ትንሽ ናት። እስከነ መሰሪያ 35,000 ብር ብቻ። ምን 35,000? ስንት አልሽኝ? ድገሚ እስኪ። ስንት አልሽኝ? ድገሚ። ስንት አልሽኝ? ንገሪኝ እስኪ ቢታንያ። 35,000 ብር። የቤቢ ትምህርት ቤትስ? የእኔ መድኃኒትስ? የቤቱ አስቤዛስ? ንገሪኝ እስኪ። 35,000 ብር ትንሽ አይከብድም? እኔ መድኃኒት ብዬ አንቺን ጸጉር እንዳሸተው ነው? ምግብ ብለን ያንቺን ጸጉር እንድንበላው ነው? ንገሪኝ እስኪ ንገሪኛ። አረ ባለፈው መድኃኒትን በዛ አድርገን ገዛን አይደል እንዴ? ለአስቤዛ ደግሞ የቀረው ብር ይሆናል። ባይሆን ለቤቢ ለልደቱ ልብስ ግዥለት ብላኝ ነበረ። ከተረፈ ይገዛልሃል። አይገርምሽም? ጸጉርሽንም ቢሆን ሸጠሽ ተጋዣለሽ። ዝም በይ አታስፈራሪው። ይሄ ልጅ ከአንቺ የተሻለ የማገናዘብ አቅም ያለው ሰው ነው። ቆይ አንቺ ልጅ፣ ቆይ ምንድን ነው ፍላጎትሽ? ንገሪኝ እስቲ ምንድን ነው ፍላጎትሽ? ንገሪኝ። ባለኝ በሽታ ላይ ሌላ በሽታ ጨምረሽ እኔ ክልትው እንድልሽ ነው የምትፈልጊው? ትሰሚያለሽ አይደለም ቢታንያ? እኔ ብሞት ግን ተጠያቂው አንቺ ነሽ።
ደግሞ ከዚህ በኋላ ይሄ ገንዘብ አንቺ ጋር ቢመጣ መስሎሻል? አይ በቃ ዞር በይልኝ። ስሟን አትጥሪብኝ። እናቴ በአንቺ አፍ የምትጠራ አይደለች። እሺ ስሟን አትጥሪብኝ። እሷን ደግሞ ወዳ ስለምታውቂ ነው እሷን ስም የምትጠሪብኝ አይደለም። እሺ እንደለሽም ተጫዋች 35 ሺህ ብር የፈረስ ጭራ 35 ሺህ ለ35 ሺህ ብር ብሎ እኮ እንደዚህ ወረደብኝ እንዴ! ላንቺማ ቀላለች። ስሙን ይበያት። አንተ ይተነስ ይተኛ። ምን ይመስላል? እሰይ ከዚህ በኋላ ብሩ አንቺ ጋር የሚደርስ መሰለሻ? ቆይ ግን አጎቴ አያሳዝንሽም? ምን አገባ? ያገባሃል? ሂድ ተነስ ሂድ ብያለሁ። እንዲህ የሚያደርግሽ ይሄ 35 ሺህ ብር ሂውማኒየሩ ነው? በእናትሽ ቤት ብዬ ሰርፕራይዝ ወይም ፕራንክ እያደረግን ነው በይኝ። አረ ከምሬን ነው። ከምሬን ነው። እኔ ግን ግርም የሚለኝ እስካሁን ለእናንተ አልነበረ እንዴ የምትልከው እንዴ? ታዲያ ለምንድን ነው ለእኔ ሲሆን ምቀኛ የምትሆኑት? አንቺ እኮ እድሉን ብታገኝ ይሄን ቤት ሸጠሽ አይሸጥም እንጂ ለቅንድብሽ ሂውማኒየር ገዝተሽ እኛን በረንዳ ላይ ነበር የምትይ አንቺ። እስኪ በነካች ለአፍንጫዬ ለአስሚ የሚሆን ሂውማኒየር የለም? ጥሩጡ ነገር ላሽትበት። ቆይ ምን ሊያደርግልሽ ነው የሁሉ ብር አውጥተሽ የገዛሽው? ወንድምየው ያለ ሂማን ሄር ማስታወቂያም ክሊፕም አያሰሩኝም። ደግሞ አታስብ፣ ለትንሽ ጊዜ ነው እሺ የምንቸገረው። ፌመስ ስሆን እንዳታስብ። ይሄ በዊስኪ በጮማ ነው እሺ ማጨናነቅ፣ ቅባት በቅባት ተይ እንጂ እውነትሽን ነው። አልሞት አልኩሻ። በኮሌስትሮልና በጉበት ድፍት ልታደርጊኝ አይደለም? እህታለም ጉዴን ያላየሽም። እህታለም ጉዴን አላየሽም። የኔ ከርታታ እኔ ነኝ እንጂ ከርታታ። ለኢትዮጵያ ፊልም እኮ አገሪቷን ዞርኳት። ይኸውልሽ ቤቱዬ፣ ኪነ ጥበብ ጸጉር በመቀጣጠልና ሜካፕ በመለቅለቅ አትመጣም። ኪነ ጥበብ እኮ ጸጋ ትፈልጋለች። መጀመሪያ ጸጋሽን ፈልጊ። ያለ ጸጋ አርቲስት መሆን አይቻልም። እቻ መጣም እንዴ? ያደሙ መጣችልሽ። ወይ ቆነጃጅቶች፣ እንደዚህ እምር ብሎባችሁ ነው መንገድ ላይ ገተርኳችሁ። በእውነት ይቅር በሉኝ። እሱማ አመልሽ ነው፣ ለምደናል። መቼስ እንደዚህ አምሮብን ታክሲ አንጋፋም አይደለ? በሉ ራይድ ጥሩ። ቢቱ ራይድ ጥሪ። ቢቱ ኖንሽ ነው እያየሽው አይደለ እንዴ ገላምጦ እንደሄደ። እኔ ምልሽ ቤሪ ጎረቤት ችግር አለበት ከኛ ጋር። ቴዲም ባልሆነ ችግር ብቻ ጥምድ አድርጓቸዋል። ማታ ብታዩ እነዛ ጓደኞችን እንዴት እንደምጣላቸው ሲለኝ ነበረ። እዚህ አንቺ ወዬ በአንድ ድንጋይ ሁለት ወፍ ምናምን እያልሽ አባባል ትዘርፊልኛለሽ። እሱ ግን ሊያይሽም አይፈልግ። እኔም ቢቱ ነው ሊያይኝ የማይፈልጋ። አይገርምሽም? እንዲያውም ናሲዝ በአንድ ወርስ በፍቅር ጠብ ነው ማረጋ። ታሲጃለሽ? አረ ጓደኛዬ፣ እኔ ይቅርብሽ ባይ ነኝ። በኋላ ፍቅር አስይዛለሁ ብለሽ አብደሽ ብቻ እንዳትቀሪ። አረ ቆይ ዝም በያት። እናሲዝ እንዲያውም ለምን በአዲሱ ማኔርሻ እናደርገው? ማማ ደፋር ብለሽ ሂማን ጋር መጣሽ። የልብስ አይበቃሽም? አረ ኬት ነው ያመጡብኝ። ባይሆን አቅም ካለሽ በብረን አድርገው። እኔ እድሜ ለብሌንዬ ትቻለሽ? እሺ በ5000 ብር እናድርገው። ግን ወቂ አንድ ወር ካለፈብሽ እጥፍ ይሆናል። እሺ አንቺ መወቂ ከአንድ ወር በታች ከሆነ እጥፍ ይሆናልሽ። እኔ የለውበትም፣ ይቅርባችሁ ባይ ነኝ። ኧረ አይቀርም የኔ ውድ። ዲያውም አንቺ ታግዥኛለሽ። አረ ተደባብቆ ምናምን ነገርማ የለም። እያንዳንዷን ነገር ሳሪክ ታሳውቂኛለሽ። እያንዳንዷን ነገር ትያለሽ። አሁን ባክሽ ራይድ ጥሪ። ስልኬ ካርድ የለውም። እኛ ለአንቺ ብለን እዚህ እንገተራለን እንዴ? እየሄድን እንጠራለን።
ወይዘሮ ሎሚናት ሰላም ዋሉ? እግዚአብሔር ይመስገን። ጠላ አለ? ወይ የኔ ልጅ መጣ እንዴ? ልጅ እናት ሌላ ሰው እኮ መስለኝ ነው። ናልኝ እስቲ እናቴ ደህና ነሽ? ደህና ነህ? ናስቲ ቁጭ በል። እንዴት እንደናፈቅሽኝ እኔ ራሴ። ምንድነው ደግሞ ጺም? ምን ሆነ? አደገ? ቆርጠዋለሁ። መቀስ የሌለበት ነው እንዴ ነበርከው? ኧረ አይደለም አጋጣሚ ነው። አሁን በቃ መመረቂያውን እየጨረስኩ ነው። እሱን ከጨረስኩ በኋላ እዚሁ በደንብ ነው የምታገኘኝ። እሺ እናቴ። በል የሚበላ ላምጣ። አልበላም። በልቼ ነው የመጣሁት። እኔ እናት ዝም ብለሽ ቁጭ ብለሽ ብቻ አውሪ በቃ። አትቀምጥ። ዝም ብለህ ዘግነ ቤቱን ፈስ በፈስ ልታረገው ነው? ፈሳ እኔ የምልሽ ግን የት እየዋልሽ ነው የምትመጪው? እስቲ ንገሪኝ። የት እየዋልሽ ነው የምትመጪው? ይሄ ልጅ አንድ ሳምንት እረፍት ቢሆን ቤት ጠባቂ ታረጊዋለሽ? እስኪ ንገሪኝ። ይሄ ልጅ እኮ ማለት አያትና የኔ ቤቴ እንኳን በትክክል መለየት አያውቅም። ይሄ ልጅ ተሽለት ቤቱን የምትሄጂው ቤቱን ልታዘርፊው ነው? እስቲ ንገሪኝ። እንዴ እንግዱ ለማኝ አስገብቶ ጠበቀ እንዴ? ኧረ ተይ ቢታንያ፣ ኧረ ተይ። ከነዛ ካውካዋ ጓደኞችሽ ጋር መንጦልጦሉሽን አቁሚ። ተይ። እኔ ነግሬሻለሁ። እሺ ወንድሜ ና ቤቢ እንትኑን ሳህኑን ይዘና ና ልጨምርላችሁ። ቶሎ በል። እኔ የምልህ እንግዱ ማዳበሪያ ሙሉ አተር የገዛኸው ጓሮ ልትዘራው ነው? መቼስ እስከሚያልቅ እየተቆላ ይሰጠኝ እንደማትል ተስፋ አደርጋለሁ። የሚዘራ ይዝራሽ። ለቤቱ አስቤዛ የሚሆነውን ገንዘብማ ጸጉር አስተክለሽበታል። ይኸው ይህን አተር እንደ እርግብ ብሉት። እሺ ብሉት እንደ እርግብ። ዩማንየር እኔ የምለው ቆይ ትምህርትሽን ምን አደረግሽ? ዊዝድሮ ሞላሽ ወይስ ቀጠልሽበት? ኧረ አልቀጠልኩም። ምዝገባ መለጠኝ እኮ። ቤሪ እየቀለድሽ ነው? ቆይ አንቺ ከመቼ ጀምሮ ነው እንደዚህ ለትምህርትሽ ግድ የለሽ ሆንሽው? መቼም ከነዛ አውደልዳይ ጓደኞችሽ ጋር እየሆንሽ ነው። ኧረ አይደለም ቴኒዬ፣ ብታይ የሆነ ተከታታይ ድራማ ኦዲሽን አለ ተብለን እዛ ሄደን ሳናስበው መሸብን። በዛ ላይ ደግሞ ምዝገባውም የዛ ቀን ነበርና መለጠን። ቤሪ በእድሜሽ እየቀለድሽ ነው እንዴ? ያውም ጀማሪ እድል ለማያገኝበት ኢንዱስትሪ ብለሽ ትምህርትሽን ልታይ ነው? የምር አሁንስ የነፍስ አባቴን ነው የመሰልከኝ እንዴ? እኔ እኮ ላጫውት ነበር አመጣጤ። እሺ ካስከፋውሽ ይቅርታ። እና የሕክምና ትምህርት እንዴት እያደረገ ነው? አሁንማ ጥርስን ነክሰህ ልትጨርሳት ነው። ለሎሚዬም ደረስክላት። አንተ በደንብ ታክማታለህ። አይ በእኔ አቅም ይሆናል ብለሽ ነው? እሱ ራሱ መድኃኒዓለም ይማርልኝ እንጂ። እንዲሁም አስታወሽኝ ሎሚዬ። ወይዬ መድኃኒትሽን ዋጪ፣ ሰዓትሽ ደርሷል። የት ነው ያደረግሽው? ላምጣልሽ? አይ ቴዲ፣ እኔ መቼ በአግባቡ ውጭ አውቃለሁና ነው ራሴ ፈልጌ እወጣለሁ። ይልቅ ለቤሪ እየቅዳላት። መጠጥ ምን ይሰራላታል? በኋላ ልጄን አሰከሩብኝ ልታስቢ ነው? ለነገሩ እኔ መሽቶብኛል። ሎሚዬ ደህና ደሪ። ደህና ደሩ። በቃ በእሺ ደህና ደሪ። ሃይ በሰላም ነው? ምን ፈልገሽ? እንትን ምን ጠላ ፈልገሽ ነው? ጠላ አለ? ስንት ነው? ወጣት አይደለሽ እንዴ አንቺ? በዚህ ሰዓት ጠላ ታያለሽ?
አይደለም ለኔ እኮ አይደለም ለወንድሜ እኮ ነው። ታውቃለህ እንትን እኮ የሎሚ ጠላ ካልጠጣ ይዘጋዋል ሙሉ ቀን። ስንት ነው? ማዘር አለሽ፣ ግቢና ጠይቂያት። ሰላም ነው ቶይ ትየሎሚ? እንዴት ዋልክ? እግዚአብሔር ይመስገን። እንደው እንግዳ ግን በበሬ እያለፍክ ነው ረግጠኸኝ የምታልፈው? አይ እንደዛ እኮ አይደለም። ሰሞኑን እቺ አስማው እያስቸገረችኝ ስለነበር ለዛ ነው እኮ ዝም ብዬ ሰው ቤት አልገባም። ያቺ እህትስ ደህና ነች? ደህና ነች። ምን ለእኛ ስትል እሷ በየሀገሩ እየተንከራተተች፣ እኔም እሷን ለማገዝ ብዬ እኮ ስራ ብፈልግ አልሆንልህ አለኝ። የሰው ሀገር እንደው አይመች። ምን ታደርጊያለሽ ብለሽ? ውይ እንግዳ በደረቁ እኮ አደረቅኩ። እስቲ ና እንግባ ወደ ቤት። ሌላ ጊዜ ባይሆን ይሻለኝ። አረ ግድ የለህም ና እንግባ። ግድ የለም ትይሉ በሉ። እሺ ሰላም ዋል። እሺ ምንድነው አንቺ ልጅ እንዳሮጊት በጠዋት የምትቆጂ? ያሰብኩ ነው የማልወጣበት ፍልሚያ ውስጥ ገብቼልሃለሁ። ፍልሚያ ብለሽ ደግሞ ቦክስ ጀመርሽ? ዋ በኋላ ፊትሽን እንደ ሶሪያ ፈራረሰውልሽ። ማስታወቂያ ምናምን የምትዩን ነገር እንዳታቆሚ። ወይስ ለፊትም ዩማኒየር አዘጋጅተሻል? ቤሪ ተበላሽ። ደህና ዋላችሁ ልጆቼ፣ እንደምን ዋላችሁ? ተቀመጡ። እንደው በእግዜር እዚህ ጋር አፈሩ። እዛ ይሻሉታል። ቀስ በሉ ቀስ። ምን ነው ይችን ብታሰሯት? እዚህ ጋር ቀስ። አውራ ገዶ ለጠፍ ቀስ ቀስ። አይ ቁጭ በሉ። እንዴ ሎሚዬ ቅጅላቸው እንጂ ተንከባከቢያቸው። የእንግዳ ማን ነው? አያት እኮ ናቸው እንዴ? የእንግዳ አያት ናቸው እኮ። ተንከባከቢያቸው። ናቸው? አላውቃቸውም። ደህና ኖት? አዎ አታውቂኝም ልጄ። እኔ ግን ሀገሬ እያለሁ ዝናሽን ሰምቻለሁ። ጎበዝ አረቄ አውጪ ናት ብለውኛል። እማ ወይዬ እማ ትላንት ሳነቦ የነበረውን ወረቀት አይተሽዋል? አዎ አይቼዋለሁ። አረ ተበላው። ስልኬን አገኘሁት። የኔ ጌታ ልጅሽ ነው። እስቲ ናልኝ የኔ ጌታ ናስቲ የኔ ፍቅር ውሽ የኔ ውድ ደግሞ ይገላጠረ ነው። ወይኔ እንዴት ደስ እንደሚል። ማማ ምንድን ነው? ወይኔ ምንድን ነው? ምን ሆኖ ነው? ማማ ምንድን ነው? ወይኔ ብሶታችሁ እኮ ብሶታችሁ። ቁጭ በሉ በቃ እሱ ጋር ቁጭ በሉ እስቲ። በቃ እማማ ጠለሉ በቃ ያልቁሱ። ምን ሆኖ ነው? አይዞት ይገርማችኋል። የመጨረሻው ልጄ ቁርጥ እሱን ነበረ የሚመስለው። እንደው ሎሚዬ ወደ ሀገሬ እስከምመለስ እየመጣሁ አይኑን እንዳየው ከፈቀድሽልኝ። ምን ችግር አለው እንዴ? ምን ችግር አለው? ሎሚ እሺ ቢያችሁ። አረ ችግር የለውም። ናልኝ ጌታዬ፣ ናልኝ። ና ከጎኔ ቁጭ በል። ናልኝ፣ ና የኔ ጌታ ና። ሂድ ልጄ። ማን ነው ልጃቸው? ይነሱ። ሂድ አትቀመጭ። ቁጭ ሎሚ የሆነ ነገር ቢያችሁ አምጪላቸው። ሆነች ነገር ምን ተጣጣ ይገርምሃል። የአመታት የፎንቃ ታሪኬን በአንድ ወር ልቋጫት ተወራረድኩልህ። ከዛ የቴዲን ባህሪ ማጥናት፣ የቴዲ ስስ ጎኑ እናቱ እንደሆነች ማወቅ፣
ሎንግ ስቶሪ ሾርት እናትነት በምትል መሪ ቃል በሾርት ከት የቴዲ ልብ ውስጥ ለመግባት ወሰንኩ። ከዛም ማማጠለሉዬን እውቀቴንና ጥበቤን ተጠቅሜ ከኤርትራ ድረስ ኢምፖርት አደረኳት። እንዴት ነኝ? ካራክተሯን ተላብሻታለሁ። አንቺ ጀግና ተዋናይ ሆነሽ የለ እንዴ? ለምን ቲያትር ቤት ምናምን ተፍተፍ ለምን አትይም? መላው እኮ አሪፍ ሊሆን ይችላል። በቅርብ እንዳታስ ደግሞ እንዴት ነው ሞቅ ያረግናት ዛሬ ፋቲምች ነይ ግቢልኝ። የሌለና በይ ጨለዋና ተረሳሳን መሰለኝ። አንተ ደግሞ ያለሷ አትሆንልህ ያው እንዴ? ኧረ ቢቱቺ ለኔ እንዴ አመድ እኮ ነው የተነጋገርነው። አመድ ደግሞ ቲፕ ጨመርኩልህ። ደግሞ በዚህ ከቀጠልክ ደግሞ አመድ በአመድ ነው ማረጋ። ይሁን በቃ በዚህ ከቀጠለ ፎክ ተክንላታለን። በቃ ይመች። ኧረ ሰው ትጨምራታለሽ እንጂ ውረጃለኝ ደጅህ እንደገና ቁርጤን ሳላውቅ ውሎ የማይቀና አልጠቀመኝ አሻግሮ ማየቴ ዛሬ ስልድፈር ይውጣ ካንደበቴ ውረጃለኝ ደጅህ እንደገና ቁርጤን ሳላውቅ ውሎ የማይቀና አልጠቀመኝ አሻግሮ ማየቴ ዛሬ ስልድፈር ይውጣ ካንደበቴ። በቃ ሊድ መሽቶብኛል። እንዴ ቆይ የት ነው የምትሄጂው እንዴ? ይሄን ቅኔማ ሳትፈችልኝ የትም አትሄጂም። ሀረ መሸብኝ ሊድ ባክን። አሁን ይሄ ቅኔ ሆኖ ነው እንኳን እቺን ሶስት ፈታታ የለ ነገ ቮካል መስራት አለብኝ። በቃ ሊድ ደክሞኛል። ደህና ደሩ። አረ ደሴን አይ ማማ በእናንተ ጊዜ ሁሉ ነገር ጥሩ ነበር። መተሳሰቡ፣ መቻቻሉ፣ ፍቅሩ። እንዴው በእውነት አሁን በዚህ ዘመን ፍቅርን ብቻ ብላ ትመጣ ይግራ ጎናለች። ይኔ ጌታ አንተን የመሰለ ልጅ አግኝታ ነው አንበሳዬ ብያለሁ። አንበሳዬ በእጅ ያለው ሩቅ እንደ መዳብ ይቆጠራል ሆኖ ነው ነገሩ ማዘር። ባይሆን ከእርሷ ሀገር አንዷን ይድሩልኛል። እንዴ የልጅ ልጅ አለች አይደል እንዴ? ቢታንያዬ የተባረከች እንደው ብታያት የታመመ ወንድሟን እያስታመመች የእህቷን ልጅ እያሳደገች የእሷ ትምህርቷን ሳትማር ቀረች። እንደው እሷማ ላንተ ናት የኔ ጌታ። እሷንማ ላንተ ድሬ ነው ወደ ሀገር የምገባው። እቺ የቤሪ ጓደኛ እቺ ቀሽቃሿ ማዘር፣ እሷ እኮ ገና አልተረጋጋችም። ይቅርታ ግን የልጅ ልጆትን ተናገርኩበት። ውጭውማ ምንም አትመስለው ነገር አላት፣ ግን ሆዷ የዋህ ነው። ይኸው እንደው የኔ ጌታ እሷማ ላንተ ናት። እንደው ማነህ ግጥም አለኝ። የኔ ኩሩ አንበሳ የኔ አንበሳዬ የኔ ኩሩ አንበሳን የኔ አንበሳይ ድገመው። የኔ ኩሩ አንበሳን የኔ ኩሩ አይኔ አንተ ላይ ቀረ የኔ ሆድ ማርዬ አይኔ ላይ ቀረ የኔ ሆድ ማርዬን እናና እንዴ ቴዲሻ እንዴት ዋልክ? የመድኃኒቱን ፓኬጂንግና ብሩን ስጠኝ በእናትህ፣ በጣም ቸኩያለሁ። እሺ አንቺ የቢታንያ ጓደኛ አይደለሽ? አዎ ማማ። ታዲያ እቺ ቀሚስ የቢታንያ አይደለች? ኧረ አይደለም ማማ፣ የራሴ ነው። እንዴ ናት እንጂ እቺማ የቢታንያ ናት። እህቷ ከውጭ የላከችላት። እሷ እዛ ጠፋብኝ ብላ ታለቅሳለች፣ አንቺ እዚህ ትዘንጭበታለሽ። አረ ማማ ተመሳስሎቦት ነው እንዴ? ራሴ ነው አልኩት እኮ። ሞላጭ አይነ ደረቅ ሌባ አይኗ አይን ብለሽ ነው? ኧረ ቆይ ሰራልሻለሁ ማትረቢ። ዴሪ ቆየሁብሽ አይደል? የመድኃኒቱን ከቨር እኮ አጥቼው ነው። በቃ ቴክስት አደርግልሻለሁ። ብር ይዘሻል አይደል? አዎ ይዣለሁ። በቃ ግዢና እሰጥሻለሁ። ቴክስት አድርግልኝሽ። ቴልሻ ይቅርታ እንግዲህ ቸኮለ።
እስቲ ተጫወት እስቲ ግባ 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 እስቲ ግጥም ስጡት። አይኔ ያለው እንጀራ አይኔ ያለው እንጀራ ጋግሪያት በሏት እንጂ አብራት በሏት እንጂ አይኔ ያለው እንጀራ አይኔ ያለው እንጀራ ጋግሪያት በሏት እንጂ ጋግሯት በሏት እንጂ እሳት የመታወት ስሪያት በሏት እንጂ ስሪያት በሏት እንጂ ለወሬ አንደኛ ነች የማምዬ ልጅ በልልኝ። ለወሬ አንደኛ ናት የማምዬ ልጅ ለኛ አንደኛ ናት ማምዬ ልጅ። ቤቢ ና እስኪ ና። እኔ የምልህ ዛሬ እዚህ ቤት የመጣ እንግዳ ነበረ? እንግዳ? የምን እንግዳ? አረ እንግዳ አልመጣም እዚህ ቤት። ይኸውልህ ለአንተ ቅምቅም አያት፣ ለብሌን ደግሞ አያቷ መጥተው ነበር። አልመጡም። ማናቸው ከተባልክ አያቴ ናቸው። ከኤርትራ የመጡ ሰዎች ምትለው እማማ ጠለሉ ነች። ማነች ደግሞ እማማ ጠለሉ? አይ ማንም። ጆሮውን ሳልገነጥለው ንገረኝ ንገረኝ። ጠዋት የሆነች ሴትዮ መታ አንኳኳችና አያትህ ነኝ አለችኝ። እሺ። ከዛ እኔም አያቴ መስላኝ አቀፍኳት። ከዛ ሳምኳት። እሺ። ከዛ በጆሮዬ እኔ አያት አይደለሁም ለማኝ ነኝ ስትለኝ እኔ ደግሞ ደነገጥኩ። ከዛ ምግብ ካላችሁ ስጠኝ ስትለኝ እኔም ደንግጬ እጄ ሰጣት። ሰጣት? ያቺ ወፈፌ የት ሄዳ ነው አንተ አውጥተህ ለለማኝ ምግብ የምትሰጠው? ከጓደኞቿ ጋር ሄዳ ነው። እቺ ልጅ በቃ ቤቴን ልታዘረፍብኝ ነው አይደለ? እንደው ምን እንደሚሻለኝ። እሺ ግባ ቤቢ ግባ፣ ሂድ ግባ። እናንተ የሁሉ ሰው ስተኛ በቃ አትቀሰቅሱኝም አይደለ? ለነገሩ እናንተ ምን አለባችሁ እዛው አልጋዬ ላይ በሻክትም ዞር ብላችሁ አታዩኝ። አሁን ነይ እስኪ የምበላውን እራት አቅርቢልኝ፣ ርቦኛል። አቅርቢልኝ እያልኩሽ እኮ ነው። ምንድን ነው ደግሞ እንደዚህ ስራ የፈታ ደብተራ የመሰልሽው? እንትን ነው እንግዱዬ፣ ራሴን አሞኛል። ታዲያ ከነዛ ጓደኞች ጋር የምትንቀለቀዩን ነገር አቁም ያላልኩሽም? በዛ ፀሐይ ዝም ብለሽ ትሽከረከሪያለሽ። አራውቃ ነው የሎሚን ጠላ ጠጥታ ነው እንደዚህ ሆነችው። አንተ ወረኛ፣ ዝም ብላ አዘላብድ። ምን ስትል የሰማው? እንግዲህ እየዘላበደ እኮ ነው። ፀሐይ መቶኝ እኮ ነው ራሴን ያመመኝ እኮ። ተናግሬያለሁ እኮ አትክለፍለፊ ከለፍላፋ። እዛም እዚህም እያልሽ ይኸው ታመምሽ። አሁን ሂጂና እራቱን አምጪልኝ። እኔ የምልህ የምን ጠላ ነው ያልከው? ጠላ? ኧረ እኔ ጠላ አላልኩም። ራሴ አጣርቼ በማጣራው መንገድ ይደርስበታለሁ። እናንተ ግን ተጫውቱብኝ። እናንተ አራዳ፣ እኔ ፋራ አይደለ? እሺ ቁጭ በል ሂድ። ሌቢቲ ከውጭ የተላከልኝን ልብስ ወለቅ አድርገህ። ኧረ እባክሽ ማን ነው አንቺ አደረገው? ድፍረትሽ! ከዚህ ሀገር ነው የገዛሁት። እንዴ እህቴ ከውጭ ምናምን ትያለሽ እንዴ? ምን ነው ከኔ ውጭ ለባሽ የለም አልሽ? አንቺ ምን ልታመጪ ነው? የራሴ ነው። አባሽ እናንተ ግን ጤነኛ ናችሁ? ምንድን ነው በዚህ ሌሊት የምትጫጫው? ሰው እየረበሻችሁ እኮ ነው። እቺ ቀሚስ የቢታንያ አይደለች? አንቺ ስርዓት የለሽም እንዴ? ሂጂ ወደ ቤትሽ ግቢ። አንቺ ጌም ኦቨር ታባሽ።
ቴዲዬ ቅድም እማማ ጠለሉ ምንድን ነው ያሉ? ከሀገሬ ቆንጆ ልጅ አመጣልሃለሁ አሉ። አይ ማማ ምን እንደነካቸው አላውቅም። ያቺን እብድ የልጅ ልጃቸውን እኮ ነው ካላመጣው ለሚሉኝ። ዋልጌ መሆኗን እንኳን አላወቁ እንዴ? የታየሃት አንተ? እችን የመሰለች ልጅ እንደው ሰላምታዋ ብቻ እንኳን አይበቃም? አይ ማዬ አንቺ እዚህ ታፍነሽ እየዋልሽ ምኑን ታውቂዋለሽ? ከጎረምሳ ጋር ድዷን እያሰጣች እኮ ነው የምትውለው። እንደ ቤሪ እንኳን ወይ ትምህርቷን አልተማረች። እማዬ ሴት ልጅ ትምህርቷን ካልተማረች ዋጋ የላትም። አይ እች እንኳን ከኃላፊነት ለመሸሽ የምታደርጋት ነገር ነች። ያንን ሁሉ ነገር በድላ ያቺ ልጅ አሁንም ልብ ውስጥ አለች አይደል? አረ እማዬ እሷን ረስቻት በሰላም እየኖርኩ ነው። ይቅርታ አድርጌላታለሁ። እማ ሎሚዬ ደህና ነኝ። እኔ ቁጭ በይ። ቆይ እኔ ጨርሷለሁ በቃ። ቆይ ላስተካክለው። አንቺም እኮ አትሰሚም እኮ ሰው ይምጣና ያግዝሽ ስትባይ አትሰሚም እኮ። ደህና ነኝ። በቃ እኔ አግዝሻለሁ። አንቺ ቁጭ ብለሽ እሱ ጋር ንገሪኝ ምን እንደማደርግ። ኧረ እሱን አትችለውም ባክቶ። ባይሆን እሱን ሊጣምጣና እዚህ ጋር ቀላቅልልኝ። ይሄንና እንደሱ በደንብ አድርግ። አዎ ቀላቅለው በደንብ። ንካውጂ ምን ይሁን እንደዚህ አድርገህ እና ምን ነው መጣው? ይታሻል ለሻው አይ ወልኩት። በቃ ሳደ የበዛውን ሰዓት ወደ ዳር አለ። ወይ ጉድ! ኧረ እባክህን ጭሱን አትችለውም። ይልቁ እንጨቶቹን እስቲ ያውጣና አጥፋው። እኔ በጠዋት ተነስቼ ጋግረዋለሁ። ፊትህን እኮ ሊጥ በሊጥ አረከው። ና በል ልጥረግልህ። እንዴ ሎሚዬ ምን ነካሽ? ነገ የመድኃኒዓለም ዝክር አይደል እንዴ? ረሳሽው እንዴ? ማዬ የሁሉ አመት እንደዚህ ተቃጥለሽን ያሳደግሽኝ መቼም ውለታሽን መመለስ አልችልም። ግዴታዬን እኮ ነው የተወጣሁት። አንተ ውለታ እንድትከፍል አይደለም። እናት እኮ ግዴታዋን መወጣት አለባት። ና በል ልጥረግልህ። ቢታንያ ኧረ እባክሽ አባ ቆመዋል። ውሃውን ይዘሽ ነኝ። ይሄ ምንድን ነው? ይለጸ አይደለም። ኧረ እባክሽ ለጸበል የሚሆን ነው። ሌላ ይዘሽ ነው። አዩ አይደል አባ። በቃ ሰው ሚላትን አሰማ። ቴሌቪዥን ስንላት ቴፕ ስንላት ዳቀቋቁ። ይሄ ጥበብ እያሉ እኮ ነው። ኪነ ጥበብ እንደዚህ እኮ ነው። ከተሰቃይተን እስቲ እሱን አድርገው አንቺ በጣም ጥሩ ነው። ያዙ በል ያዙ ያዙ። አባቱ ስነ እርኩስ መንፈስ ትወጣለህ አትወጣም? ያዙ። ልክሽ ስታሰቃይን የነበረው በዚህ ያቱም አይለቅም። ኧረ እግሬን ያማችኋል። እኛን ያማችኋል። አልለቅሽም። መንፈስ እኮ እኔ እለቅሻለሁ። ያዘሽ ልቀቅሽ እንጂ ትለቃለህ አትለቅም። ይሄ እርኩስ መንፈስ ነው። አየህ። ያዙ ማነህ አንተ? የት ነው ያዝከው? አንድ ጣቢያ እንኳን ስለ ስራ የሚያወራ ይጥፋ። ይኸውልሽ ቢታንያ፣ ቄሱ ያሉሽ ትክክል ነው። በትክክል 2,7,000 መጠመቅ አለብሽ። በቃ አለ የሆነ ጋንጩር አለ አንቺ ውስጥ። በቃ ማን ነው? ቆይ እኔ ሄዳለሁ። እኔ ልክፈት። በዛው ጥርግ ብትይ እማማ ጠለሉ አሉ። ማናት ደግሞ እማማ ጠለሉ? እትዬ ሎሚ ቤት የመድኃኒዓለም ጸበል ቅመሱ ተብሏል። ማንን ፈልጎ ነው? እማማ ጠለሉ ጸበል ቅመስ ብለውሻል የመድኃኒዓለም ብለው እየሮጠ ሄደ። አለች
የመድኃኒዓለም ስም ሲነሳ እንደሚያደርግሽ ነገር አለ ማለት ነው። ነው ማማጣለው እነ ሰላም ቤት ናትና ልጁ ሳይነግራቸው አልሄደው እኔ እንገራቸው ስለማቀራቸው አይ አለ የሆነ አጋንንትማ እዚች ልጅ ያያል አለ በደንብ ኦ እንኳን አደረሳችሁ። እንኳን አብሮ አደረሰን። ጠለብዬ እንዴት ነሽ? እንኳን አብሮ አደረሰን። እንኳን አደረሰሽ። ያሽ ዛሬ ምን ሆኖ ነው የቆዩት? ቤት አልነበሩም? ከዛች ከተባረከች ልጅ ጋር ቤተ ክርስቲያን እዛው ረፈደብን። ይገርምሃል እንደው የተባረከች እንደው እሷ ባትኖር ኖሮ ማን ይወስደኝ ነበር? ማን? ቆይ እማማ ጠለሉ እኔና እርሶ ግን ስለ አንድ ሰው ነው እንዴ የምናወራው? እኔ ስለ ቢታንያ ነው የማወራው። ያንተን እንጃ። እዛ ከነዛ አለሌ ጓደኛዎቿ ጋር ስትሆን ነው እንደዚህ የምትሆነው። እንደው እንዴት ዋላችሁ? ይኸው እንደው መጣችልህ። እንኳን አደረሳችሁ። እንኳን አብሮ አደረሳችሁ። እንዴት ነሽ? እማማ ጠለሉ ይቅርብኝ። ገብቼ የምሰራው አሳይመንት አለኝ። ከጠጣው ደግሞ ጧት ይጫጫነኛል። አይ ነገ ብትመጪ አታገኘኝም እያልከኝ ነው? በቃ ቤት ናና ሰላም በለኝ እስቲ። እንደዛ ማለት አይደለም። ሰላም እሎታለሁ። እሺ እሺ። ቴዲ ጠላውን ካልሞላልኝ ሙላልኝ። እሺ እሺ። ቤቢ ችግር አለ። አንተ ካሮጊት ጋር ምን እየሰራ ነው? ከወጣት ጋር እንጨዋታለን ነው አልስተካከለ። አንቺ ስርዓት ያዥ እንጂ ቁም ነገር ይዘው ነው የመጡት። የልጅ ልጃቸውን መክረው አስተምረው ሊድሩልኝ ነው። ቢቱ ቢቱ እንዳለችሽ ያቺ የምጣፍጧን ሽሮ ዛሬ ሰሪልኝ ያለችሽ ነው። እኔ ራሱ እኮ ምግብ አልበላው እርቦኛል። አመዳም ሽሮ ይላሉ እነዚህ አመዳም። ና ናለፍ እኔ እሰጠዋለሁ። ቆይ ና ቤቢ ና የኔ ልጅ። ወይ ጉድ! እያንዳንድ ሰው ችሎታ ግን የሚገርም ነው። ይህን የመሰለ አቅም ይዛ ቤቷ ተቀምጣለች። እማማ ጠለሉ ቤሪዬ እኮ ጥሩ ድምፅ አላት። ዘምሪልን እስኪ ዛሬ። የዘንድሮ ዘፋኞች ድሮም ይኸው ጆሮአችንን እኮ አሳመምን። ይሄኛው አይሰራም። ይሄኛው ጆሮ አሁን እንደው የኔ እናት እዛ ሄደሽ ጩሂ። ቤቴ ነው አይደል? አቤት። አንተ ኮቴ የለህም እንዴ? ማንኖት ደግሞ እርሶ? ቢታንያ ነኝ እንዳትዪ። አዎ ቢታንያ ነኝ። በስመ አብ ወልደ መንፈስ ቅዱስ። ምንድን ነው? ምን ሆነሽ ነው የጠበቅሽኝ? ምን እያረግሽ ነው? የካራክተር ልብሴን እንኳን መቀየረ ጊዜ አጥቻለሁ ለአንተ ራት በመስራት። ካራክተር ይኸውልሽ፣ መቼም በሌለ ገንዘብ ይሄን ልብስ ገዝቼው ነው እንዳትዪ። ብቻ ገዝቼው ነው እንዳትዪ። ገዝተሽው ነው ይሄን ልብስ? የተወሰው ነው። ሰላም ናት ስፖንሰር ያደረገችኝ። ያው ሜካፕም እሷ ናት ስፖንሰሪ። ምን ሊያደርግልሽ ነው? ወይ እሺ ምን ልትሆኚ ነው እንደዚህ ሆንሽው? ለካ አልነገርኩ። እማማ ጠለሉ እባላለሁ። የካራክተር ስሜ ነው። እና ደግሞ የሰፈር ሰው አልባነንም። የሚያውቀውም ያንተ አያት መሆኔ ነው። ደግሞ እንዳታስፎግረኝ እሺ። ትንሽ ጊዜ ነው ቲያትሩ እስከሚመረቅ።
ያኔ እነግራቸዋለሁ። እኔ ራሱ በትክክል ማላቃትን አያቴን ሆነሽ እኮ ነው የመጣች እንዴ? አንቺ ነሽ ለካ የሰፈሩን ሰው እያጭበረበርሽ ያለሽው አይደለ? አንቺ ነሽ አይደል? ታዲያስ ተላብሻታለሁ እኮ ካራክተሯን። እማማ ጠለሉ መድኃኒዓለም ከባህር ጠለል በታች ያርግሽ። ማዬ ላገዝሽ ብልሽ ምን ቢያልሽ አይደል? ኧረ ምን በወጣህ ልጄ፣ እኔ ቀስ እያልኩኝ ጨርሰዋለሁ። ይልቅ ሂድ ወደ ጥናትህ ከብርዱ ላይ ሂድ፣ ግባ። እሺ በቃ ቶሎ ጨርሰሽ ነኝ። እማዬ እባክሽ ሁሉን ነገር ትተሽ እኔ ጋር ነይ፣ ናፍቀሽኛል። እንዳይቆርጥባት እማዬ በቃ እንዳልኩሽን እንዳረሽ እሺ? ሄሎ ብሌንዬ፣ እንዴት ነሽ? ደህና ነሽ ወይ? እማዬ ደህና አደርሽ? ደህና አደርክ ቴዲ? ዛሬ ደክሞሻል ማለት ነው። ለዛ ነው በጠዋት ያልተነሳሽው። ለነገሩ እንኳን እንተኛሽ። ቢሰራስ ምን ሊመጣ? ቶሎ መለሳለሁ። እሺ ስመለስ አገዝሻለሁ። ቁርስ ልስራለሁ። እንዳትነሽ እማዬ፣ ተኝ፣ ችግር የለውም። እዛው ከጓደኞቼ ጋር እበላለሁ። ታዲያ አደራ መድኃኒትሽ እንዳትረሽ። እሺ ቻው፣ ቶሎ መለሳለሁ። እሺ ሰላም ዋለልኝ። ቻው። እሺ ቻው። መልካም እሺ ትሰሚያለሽ? ዛሬ ከዚህ ቤት ንቅንቅ ማለት አይቻልም። ቤቢም ሰኞ ወደ ክላስ ስለሚገባ አንዳንድ ነገር አስጠኙ። እሺ እሺ እንዳልክ ዛሬ ከቤት አልወጣም። እሺ እና ደግሞ ይቅና፣ የእኔ ምርቃት ጠባ አትልም፣ ትደርሳለች። ወገኛ ነገርኩሽ። ማነው? አረ ማነው? አንቺ ስርዓት የለሽም እንዴ? ሰው ላይ በር ይዘጋል? በጣም ይቅርታ ተሳስቼ እኮ ነው። ወይ እማማ ጠለሉ አሉ ማለቴ የሉ። ምንድነው የምትቀባጠሪው? አሉ እኮ እንትን እኮ ነው፣ ተኝተው ነውና ልቀስቅስልኝ ፈልጋቸው ነው። ቆይ ተረጋጊ፣ በጣም እየቀበጣጠርሽ ነው። እማማ ጠለሉ አሉ ወይ? መጥቼ ሰላም እላችኋለሁ ብዬ ነበር። በቃ ልሂድ። ኖ አረ አትሂድ፣ ጠብቃቸው። ልቀስቅሳቸውና አንተ እዚህ ጠብቃቸው፣ ይመጣሉ። እሺ እንትን ብለውሃል። መጣው አንድ 10 ደቂቃ ጠብቀኝ፣ ቀስቅስሻቸዋለሁ። እሺ እዚህ ጠብቃቸው፣ ይመጣሉ። እሺ ሰላም፣ አንቺ እዚህ ሆነሽ ነው እንዴ? ጉዶንኩልሽ፣ በእናትሽ ቅበሪኝ። ምን ሆነሽ ነው? ወይኔ ስሚ፣ ቴዲ እማማ ጠለሉን ፈልጋለሁ ብሎ በር ላይ መጣልሽ መሰለሽ? ታዲያ ምን አልሽው? ወይኔ እኔ ደግሞ ጭራሽ ትላንትና ለካ በዚህ አድርገህ ለፍ ብዬዋለሁ። እርስ ታርቂልሻለሁ ጭራሽ። ወይኔ ተበላሁ እንዴ። ታዲያ በምን መጣሽ? በምን መጣሽ ትይኛለሽ እንዴ? በሰማይ ልበልሽ? ባጥር ዘልዬ ነው እንዴ? በበርማ እንዳልመጣ እሱ ተገትሯል። አሁን ቶሎ በይ፣ ቆሟል። ቶሎ በይ በእናትሽ።
ይገርማል። እንደው የእግዚአብሔር ተፈጥሮ እኮ ነው። ኧረ እንደው በደረቁ ቆይ ማይቺ ልጅ ታለሽ ልጥራት። ቆይ ቢታንያ አይ እንደው ይቺ ልጅ እኮ ጓዳ ከገባች አንዱን ስታነሳ እኮ ነው የሚሆነው። ለዛ ነው ያልሰማች። የኔ እናት ፈልገዋት ነው። ምናልባት እኮ ስራ ይዛ ይሆናል ብዬ ነው። ያው አፈላይ ትንሽዬ ጣል የምታረገው ነገር እንደው ትንሽዬ ምግብ እንድታዘጋጅ። አይ ማማ አያስፈልግም። እኔ እርሶን ለማግኘት ነው የመጣሁት። አይ ቢሆንም እንደው ሰው ቤት ተመቶ በባዶ አፍ አይገኝም። እንደው ቆይ ልጥራት። አንቺ ቢታንያ ማማ ጠለሉ ግድ የለዎትም። እኔ በቃ ልሂድ። እርሶን ላገኝ ነው የመጣሁት። የምሰራው ስራ አለኝ። ይሻላል። አዎ ትንሽ ምሰራት ስራ አለች። ልሂድ በቃ ነኝ። እሺ በቃ ቆይ አቸኩል። ቢታንያ ትሸኝ ግድ የለ። ልሸኝህ አይደለ? እሺ ግን ማማጣለሉን ጥሪያቸው ቻው ልበላቸው። ገብተው እኮ ተኙ። የቅድሙን እንቅልፋቸውን ቀጠሉ። ቻው ብለውሃል። እሺ ተኝተዋል? አዎ በቃ እሺ። ማማጣለሉ ግን በጣም ደስ የሚሉ ሰው ናቸው። በጣም አያቴ በመሆኗ በጣም ደስተኛ ነኝ። እሷ ባትኖር ኖሮ እኮ ያው ምንም ነኝ ነኝ። እኔ የምልሽ የሆነ ነገር ብጠይቅሽ ቅር አይልሽም? ችግር የለውም ጠይቀኝ። አንቺና ማማጣለሉ በጣም ትመሳሰሉብኛላችሁ። መመሳሰል ብቻ? ማማጣለሉ እኮ እኔ ነኝ። ምን ማለቴ ያው አያቴ አይደለች? ባንመሳሰል ነበር የሚገርመኝ። ቁርጥ እሷን ነው እኮ። እኔም እኮ እሱ ነው የገረመኝ። ኧረ ሰዓቱ ሄደ። ልሻኝ ብለሽ እኮ እዚሁ አስቆየሽኝ። ሎሚዬ ትጠብቀኛለች። በቃ እንሂድ። ትንሽ አንቆይም? አይ እንሂድ። ሰዓት ሄደ። በጣም መሽቷል። በጣም ቆየን እኮ። እንሂድ። ግድ የለሽም እንሂድ። እንዴ ወዴት ነው? ነይ እንጂ አብረን ብላማ። ነይ አብረን ነው እንበላው። በልብላ። እሺ እማ አጉርሽኝ እስኪ። አንቺስ ታጎርሽኝ እኮ ነው በደንብ የሚበላልኝ። እጅሽማ የሆነ ማጣፈጫ ነገር አለው። የእናት እጅ ሆኖብህ ነው። ያው አሁን ደግሞ እኔ ላጉርስሽ። ግን መድኃኒትሽን ወስደሻል? ውይ የኔን ነገር ረሳሁት። ለነገሩ አሁን ወስዳለሁ። እማ ምን ሆነሻል? አሁን እኮ እየተሻለኝ ነው። በመድኃኒት ቀልዳለ እንዴ? ሰዓቱን ጠብቀሽ ነው መውሰድ ያለብሽ። መድኃኒትሽን በሰዓቱ ካልወሰድሽ ጥሩ አይመጣም። እሺ በሰው ሰራሽ ነገርማ እንዲህ ከተማመንን ጥሩ አይደለም። እሱ ይጨመርበት እንጂ። በላውን እንኳን መጣልኝ። ቤት ላስተካክል ነበር። ታግዘኛለህ? እሺ። እንዴት ነህ? ሰላም። ደህና ነው። እንዴት ነው? እቺ ነገር ትኖራለች? ይግቡ። አንቺ ሰላም፣ ምን ሆነሽ ነው ያረፈርሽው? አንቺ ደግሞ እዚህ ምን ሰሪያለሽ? ሰላም አለች እንዴ የምትመጣው? ሰላም ውጭ እየጠበቀችሽ ነው። ላውራሽ ነበር ቤቱ። ከሌባ ጋር ንግግር የለኝ። አሁን ሂጂልኝ። ቤቱ ይቅርታ። ቀለል አድርገሽ ይቅርታ። አንቺ ገና የጓደኝነት ትርጉም አልገባሽም። ዋ ሄዳለች። ምንድን ነው? እማ
እማ እማ እማ እማ እማ ኧረ እሱ ያለ ኧረ በእናታችሁ ኧረ እባካችሁ ድረስ ቤሪ መኪና ጥሪ ሆስፒታል ውሰዳት ቤሪ በእናትሽ ቶሎ በሉ ደህና መሻችሁ። አንድያውን አድረሻ ተመችም ነበር። የስንት ዘላዚ አምሽተሽ? ኧረ የትም አይደለም። ሎሚ ኮታማ ሆስፒታል ነበርኩኝ። ብለሽ የሰፈሩን ሰው መምተኛ አደረግሽው አይደለ? ግን ፈጣሪ ምንኛ ቢሳሳት ነው አንቺ የኔ እህት ይሆንሽው። እኔ ከአንቺ ጋር ምንም የምጣላበት አቅም የለኝም። ምንም ሂድ ቤቢ ተኛ። አንተም በቃ ሂድ ተኛ ሂድ። ቴዲ እንዴት አደራችሁ? ሎሚዬ እንዴት ነሽ? ሰላም ነው። ቁርስ ይዤ እኮ ልመጣ ነበረ። በሰላም ነው የመጣችሁት? ቤት ይሻለኛል ብዬ ነው። ደግሞ ማልጋም ይሰጠን አላገኘንም። እንዴ አንቺ እምቢ ያልሽ እንጂ ሊሰጡን አልነበር እንዴ? በዛ ላይ ማቃቸው ነርሶች ነበሩ፣ አናግሬያቸው ነበር። በነገሩ አንቺና ቤትሽ መች ትላቀቃላችሁ? ቤሪዬ በቃ ቤት ይዘሽ ነሽ ቁርሱ። በቃ እሺ ይዤ ልምጣ። ገቡና እዚሁ እንበላለን። እሺ መጣ። ፈጣኗ ቀደመች። ሻይሽ እኔ ያው ላጉስሽ፣ ያንቺም በኋላ እንቀምሷለን። ነይ። ወደ ነው የምንቀምሰው? እንደዛ በሌሊት ተነስቼ ደፋ ቀና ብዬ ላቀምስ ነው እንዴ? ደፋር። እኔ ብቻ ነው የምታጎርሰኝ? ለባለሙያዋ ማጉርሳት እንጂ እንደዚህ ደክማ ማጉርሽ ያስፈልጋታል? ሎሚዬስ ማናላት? ኧረ ነይ በቃኝ። ነይ እናት ነይ ነይ ነይ። እንዲህ የሚባል ነገር የለም። የለም የምን በቃኝ ነው፣ መብላት አለብሽ። ነይ። ቻው በቃ ወደ ቤትሽ ግቢ። ዛሬ ጠፍተሽባቸው ተጨንቀው ሊሆን ይችላል። ስለ ሁሉም ነገር አመሰግናለሁ። አንድ ቀን ምሳ አቀጣለሁ። መቼ እናድርገው? ነገ እናድርገው? ፈጠን እናድርገዋ። ካልሆነ ማትጋብዘኝ ከሆነ ልቤን አልበትነው። በዚያ አያያዝሽማ ካልጋበዝኩሽ ምትለቂኝ አይመስለኝም። በቃ ነገ ቤሪን ከሎሚዬ ጋር ሁኚልኝ እላትና አጋብዝሻለሁ። እኔ የምልሽ እማማ ጠለሎ የጠፉ ደህና ናቸው? ደህና ናቸው። ከሄዱበት እኮ ስላልተመለሱ ነው። በቃ ነገ እናድርገው። እሺ ቻው። ቴድሮስ ደህና ነው ወይ? እንዴት ነህ እንግዳ? ሰላም ነው? ሰላም ነው። ሰላም ነው። እኔ የምልህ ምንድን ነው የሰማሁት? የሎሚ አዎ ትንሽ አሟት ነበር። ደህና ሆኑ? አዎ ደህና ነች። ያው መጥቼ እንዳልጠይቃቸው የአስሜን ነገር ይገባ የለ ሽታ ነገር እኮ ትንሽ ይከብደኛል። ምንም ችግር የለውም፣ በደንብ ነው የምረዳ። እንዴት ነህ አንተ ግን? አሁን ለውጥ የለ? አዎ ለውጥም አለ። የመድኃኒቱ ዋጋና የሀገሪቷ የሽታ መጠን እየጨመረ አስቸገረኝ። ቀልደኛ ነህ አንተ። ለነገሩ እንዲህ ካልቀለድክ ህይወት አይገፋም እንዴ። ከላይ ከተሰጠህማ እየቀለዱ መኖር እኮ ነው የሚሻለው አይደል እንዴ? ደግሞ የከፋ ነገር ቢመጣ እኮ አንተ ታክመኛለህ። በደንብ ነው ማከም፣ ምንም እንዳታስብ። በል እግዜር ይማርሽ በላት። እሺ እሺ፣ ሲመቸኝ መጥቼ ጠይቃታለሁ። እሺ ያው ደግሞ እኮ ትንሽ ያው ታውቂያለህ። አመሰግናለሁ እንግዳ። እሺ እሺ፣ ቻው ቻው። ይህኛውን ለምንድን ነው ኤክስ የመጣው?
ጻፍ እዚህ ጋር። ኧረ እባክሽ ስልክ መነካካትሽን ትተሽ በትክክል ቆዩ። ያረረ አተር ልታበይ ነው እንዴ? ከቀልብሽ እንጂ ምንድን ነው የሚያጉረመርምሽ? ልብሽ ውስጥ ያለውን ነገር ተናገሪ። ምኗ ወደለች በእናታችሁ? ቢሉ እማዬ አልደወለችም እንዴ? ነገ እኮ ልደቴ ነው። ኦ ሃፒ በርዝዴይ። ስደውል ነው ያለችው። ስልትምችኝ ያላነሳውላትም። ምንድን ከሷ ሌላ ለአንቺ የሚመችሽ ነገር አለ እንዴ? እንዴት ነው የምታስቢው አንቺ? እሷ ሰው ሀገር ተንከራታ በምትልከው ገንዘብ አይደል እንዴ አንቺ እንደፈለግሽ እየበተንሽው ጸጉርሽን እያተሰከልሽ እየኖርሽ ያለሽው? ከሷ የሚበልጥብሽ ነገር አለ? አሁን ደዊና ከልጇ ጋር አገናኛት። አይሰራም ስልኳ። ነገ ደውዬ ያገናኛለሁ። ጥሩ። እሺ ወይዘሪት ቢታንያ ባንክ ያለችውን ገንዘብ ታወጪና የቤቢ ልደት ታከብሪለታለሽ። ብሌን ልደውል ስለምችል ከዚህ ቤት እንዳትነቃነቂ፣ ከእናቱ ጋር ታገናኘዋለሽ። አደራ ከዚህ ቤት እንዳትነቃነቂ ነግሬሻለሁ። እኔ አንድ የሥራ ማስታወቂያ ያለችኝ እዛ ቦታ ሄጄ አጣርቼ እመጣለሁ። እሺ? እውነቱን አለካ። ይሄ አተር መደበሪያ ሆና ግዱ ሆድሽን እንችልሻል ብሎኛል። በቃ ቤቢ ግባ። ቻው። እንዴ ጥላሽኝ ደግሞ የት ልትሄጂ ነው? እና ይዤ ልዙር? ከነ ሰላም ጋር ሆኜ ኬክ ገዛልሃለሁ፣ ባንክ እሄዳለሁ። እሺ? ደግሞ ከራበ መሶብ ላይ ያለ ምግብ እዛ ብላ። በል ግባ። ቻው። እኔ ሰላምዬ ለምሳሚውን ደህና ቀሚስ የለሽም? እንትን እኮ ነው የኔ ቀሚሶች በጠቅላላ ወይዘሪት ቤሪ ለቃቅማ ወስዳቸዋለች። እኔ ጋር ደግሞ አንድም ደህና ቀሚስ የለም። ይሄ ሁሉ ክባድ ከቴዲ ጋር ምሳ ለመብላት ብቻ እንዳይሆን ታዲያ ዛሬ በጣም አምሮብሻል። ሰርግ አስመሰልሽው። አመሰግናለሁ። ግን ይህን የመሰለው ውበት ደምቆ እንዳይታየ ታቆይተሽው ነበር። ሳይደምቅ ቀርቶ ነው ብለና አንዳንድ ሰዎች ቀና ብለው ሰውም አያዩ አቀርቅረው ነው የሚሄዱት። ግን አንድ ነገር ልንገርሽ፣ ሁሉም ነገር በጊዜው ውብ ይሆናል። አሁን ደግሞ ጊዜው ደርሶ አይኔ ላይ አምረሽና ፈክተሽ ታይተሻል። በትንሿ ቤቴ ውስጥም ቢሆን ጠባብ የምትባል ቦታ አግኝቼልሻለሁ። ጠባብ ብቻ? ከጊዜ ቆይታ በኋላ አሰፋታለሁ አጠቃቀሙን ስለማውቅበት። አንተ ግን በጣም ጉረኛ ነህ። በላውን ቶሎ ብላና አንተም ሮሚ ጋር እኔም መገዛዛው አውቃለሁ። ዛሬ ቤቢ ልደት ነው። አጣደፍሽኝ እኮ የኔ ግብዣ አይደል እንዴ? እንዲማ ካጣደፍሽኝ ቢሉንም አንቺ ክፈይ። እንዴት ዋልክ? ሰላም ነው ያለው አለ። ሰላም ቤሪ፣ ሰላም ነው አለ። ቤሪ ቢቱን አላየሻትም? አላገኘኋትም። ምን ነው? እሺ ማማ ጠላሉንስ? አልመጡም። ምን ነው ቤቢዬ? አይ ዛሬ ልደቴ ነው። ጠላውኝ ሄደው አስከፍተውኝ ነው። ከሁለት አንዱ ከመጡ እንደምፈልጋቸው ንገሩልኝ። እሺ ሃፒ በርዝዴይ። እሺ የቢታንያ የት ሄዳ ይሆን? የቤቱ ነገር
ልናገርሽ አልችልም። ምን ብዬ እንደምናገርሽ ራሱ ቃላት ያጥረኛል። እሺ በይሁን ልጁን ቀስቀሽና ልደቱን አክብሪለት። ኬክ እኮ የተጋገረ አጥቼ ነው እስከሚደፋ እየጠበቅኩኝ። የሚደፋ ነገር ይድፋሽ። እሺ የሚደፋ ነገር ይድፋሽ። ትንሽ ህሊና የለሽም? በይሁን ልደቱን አክብሪለት። እናቱስ ደውላ ነበር? ኧረ አልደወለችም፣ ስልኳም አይሰራም። ወይኔ ብሌን የምን አጋጥሟት ይሁን? ተነስ Lighten up, take me on your magic river. Tell me all your dreams align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry, just come share my pillow and rain, rain, go away. I wanna hear about everything you're ever thinking. You know that I can take the truth. Call me out if you think I'm never slipping. Maybe I can turn it around. አምላኬ ተመስገን። እንደ ዛሬ ቤታችን በደስታ ሞልቶ አይቻልም። እናቴን ጠብቅ፣ እድሜና ጤና ስጥ። አቤቱ ጌታ ሆይ ልጄን ላንተ አደራ ሰጥቻለሁ። እኔ እንደሆነ ውስጤ ታውቆኛል፣ መሄጃዬ ደርሷል። ከሄድኩኝ በኋላ ግን ልጄ እንዳይጎዳብኝ ከሀዘኑ ቶሎ እንዲጽናናልኝ መልካሙን ሁሉ ግጠመው፣ ዘሩንም አብዛልኝ። እንዲያው ዝም ብዬ አመድ አፋሽ ሆንኩኝ። አባ ሰሞኑን ምን እንደሆንኩኝ አላቅም። ጭንቅ ጥብብ እያለኝ ነው። ስለ ችግሬ ማንን ላማክር? በቃ ማንም ሰው የለኝም። ከጊዜ ወደ ጊዜ በሽታዬ እየባሰ፣ ከጊዜ ወደ ጊዜ ድካሜ እየጨመረ ነው የመጣው። ሰርቼ እንኳን ልጆቹን እንዳላሳድጋቸው የህመሜ ነገር አዳግቶ ያዘ። ታናሽ እህቴ ሰው ሀገር እየተንከራተተች ነው የምታኖር። ምን እንደማረግ ግራ እየገባኝ ነው። የብሌን ጓደኛ ደውላ ነበረ።
ብሌን መታመሟና እዛ መታከም እንደማትችል ነው የነገረችኝ። ደግሞ ህጋዊ ወረቀት ስለሌላት እዚህ ኢትዮጵያ ሊልኳት ነበርና መጓዣ ገንዘብ አሰባስበውላት ስላልሞላላቸው ከዚህ ብር ላኩ ብላ ነው ስልኩን የዘጋችው። አገናኝ ስላት ማውራት አትችልም ነው ያለችኝ። ወይኔ 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 ወይኔ! አረ በቃ ድምፅህን ቀንስ፣ አሁን ቤቢ መምጫው ደርሷል። ምን ዋጋ አለው? ምን ዋጋ አለው? ይስማ። ወይኔ ቤቢዬ ጉድህን ያልሰማ። እሺ አሁን ምንድን ነው የሚሻለን? ምንድን ነው የሚሻለን? አረ ሰው አለ መሰለኝ። ወይ ማን ነው? ቤቢ ቆሎ ቆሎ፣ እባካችሁ እናቴ ታማብኝ ነው። ቆሎ 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 ቆሎ፣ እባካችሁ እናቴ ታማብኝ ነው። ቆሎ ቆሎ እንካ የ10 ብር ስጠኝ። ምንድን ነው ያልተቆላ ቆሎ ይዘህ ትመጣለህ እንዴ ሌባ? ቆሎ ቆሎ፣ እባካችሁ እናቴ ታማብኝ ነው። ቆሎ ቆሎ አንተ ቤቢ ምን እያደረክ ነው? ቆሎ እየሸጥኩ። ማን ቆሎ ሽጥ ብሎ ነው ከቤት የወጣው? ለእናቴ ገንዘብ ያስፈልጋታል እያላችሁ ስተወሩ ሰምቻለሁ። እና እኔ የሰው ፊት እየገረፈ ቆሎ ሽጥ ብያለሁ? ናውን ና ግባ፣ ና ግባ፣ ሂድ፣ ቀጥል። ናስቲ ከጎኔ የሆዴ ወዳችን አናውራ። እኔም እንደ ልጅነቴ ጠረንሽ ናፍቆኛል። ለምን እንደሆነ ግን አላውቅም። አሁንማ ጎርምሳልኛል እኮ። የኔን ጠረን ትተህ የሚስትህን ጠረን ነው መልመድ ያለብህ። እኔ የምለው ቴዲዬ፣ አቤት። ይህን ሰሞን ግን ሌላ ነገር እያሰብክ ነው አይደል? ስልክህን ትነካካለህ፣ ጥናትህንም እያጠናህ አይደለም። እኚህማ ማጠለሉ ጉድ ሰሩብኝ እንዴ? ጉድ ብቻ ልቤን ብቻ አይደለም የተቆጣጠረችው፣ ሁሉ ነገሬን ነው። ምኗም አይጥምም፣ ግን ሱስ ሆናብኛለች። ሳላወራት ኳልኩኝ በቃ የሆነ ነገር የጎደለኝ ይመስለኛል። አይ ልጄ ተጠልፈልኛል። እንግዲህ መድኃኒዓለም ቸሩን ሁሉ ይግጠም። አሜን። የባለፈውን አይነት ጉዳት እንድትጎዳብኝ አልፈልግም። አሜን። እግዚአብሔር ካንተ ጋር ይሁን። አሜን። ጥሩ ነገር ይግጠም ልጄ። አሜን። ማይ ምርቃቱ ግን አልበዛም? ቀሪውን ለነገ አስቀሪልኝ። አይ ልጄ ነገን ማን ያምናታል ብለህ ነው? ዛሬን የተሰጠችንን በአግባቡ እንጠቀማት። ስላለፈውም ስለሚመጣውም መድኃኒዓለም ክብሩ ይስፋ። በል ልጄ ሂድ አንተ ማረፍ በል። ደህና ደርልኝ። እሺ ደህና ደሪ። ደህና ደርልኝ ልጄ።
እማ ሰዓት ሄደ እኮ። በቃ ተነሽ ተነሽ ተነሽ። እማ እማዬ ተነሽ እንጂ እማ እማ የወርሽኝ በቃ አሞኝሽኝ። ተስፋ ነበረን እኮ እናቴ። አንዴ ተነሽና አንዴ አውሪ፣ አንዴ ብቻ አውሪ እማ። እናት እንድመረቅልሽ እኮ ነው። ብዙ ተስፋ ነበረን እኮ እማዬ። እማ እማ አረ እዚሁ አለ። አረ ድረስ ቢቱ ቢቱ ምንድን ነው? ምን ሆንሽ? እትዬ ሮሚ አረፉ። ኧረ በስመ አብ! ኧረ በእናትሽ ልጅ ጃኬቴን አምጪልኝ፣ ጃኬቴን አምጪልኝ። ሂጂ ጃኬቴን አምጪልኝ። ሚዝጊን እኔን ምን አለ አንድ ቀን ብትታገስ፣ ምን አለ ልፋት ብታይ፣ ምን አለ ኧረ እናቴ ኧረ እናቴ ቀስቅስ፣ ኧረ እናቴ
የምልሽ ቤቱዬ ባንክ ውስጥ ለመድኃኒት የሚሆን ገንዘብ ትንሽ ይኖርሻል? አረ የለም ወንድሜ፣ በኋላ ከነ ሰላም ይዤ ልመጣለሁ። አይ ችግር የለው። ይቅርታ በጣም ያኔ ብሩን ባላጠፋው ኖሮ ለአሁን ችግራችን ይደርስልን ነበረ። ስፔዛም አልቋል። የቤቢም ትምህርት ቤት ክፍያ እየደረሰ ነው። እኔም ከዚህ በኋላ የግል ትምህርት ቤት መማር አልፈልግም። የመንግስት አስገቡኝ። እኔ ከዚህ በኋላ እናቴንም አላስቸግራትም። የምን መቸገር ነው? እኔ አጎት እያለሁልህ ምንም መቸገር የለም። በቃ እኔም ሰለሞን ትንሽ ገንዘብ ካለው እንዲያበድረኝ ልጠይቀው። እዛ ደርሼ ልምጣ። እሺ? ኧረ ቡናውን እኮ ልቀዳው ነው። ግድ የለም ግድ የለም። መጣሁ በቃ ቤቱዬ። እንዴት ዋላችሁ? እንዴት ነው እንግዲህ? ሰላም ገባ። እንዴት አረጉች? በል ግድ የለም። ቴዲ ደህና ነው ወይ? የበረታ ነው? አይዞህ፣ ሞት ያለ ነው። ሞት ሁላችን በር ላይ ያንኳኳል። ዋናው ጥሩ ስራ ነው አይደለ? አይዞህ እሺ፣ በርታ በርታ። ትምህርቱስ እንዴት ነው? ጥሩ እየሄደ ነው? አዎ፣ አሁን መመረቂያ ጽሑፍ እየሰራው ነው። ወደ መመረቁ ነኝ። ሎሚ በልጅ የተባረከች ነች። እኛ ቤት አሉ እንጂ አረሞች፣ አረም እነሱን ኮትኩቶ የሚጥልልኝ ሰው አጣሁ። እኔ የምልህ እንግዳ፣ ምነው እማማ ጠለሉ ጠፉሳ? ክፍለ ሀገር ሄዱ እንዴ? ማናት ደግሞ እማማ ጠለሉ? እንዴ እንግዳ ረሳቸው እንዴ? ጨዋታቸው እኮ አይረሳም። የማማ ጠለሉ ቢታንያ እኮ ነች እማማ ጠለሉ ሆና የተጫወተችባችሁ። አረ ሙሉ ያታዝብን እንግዳ። አገር ፍቅር ቲያትር ቤት ውድድር አላት። ለዛ ብላ እኮ ነው እናንተ ላይ የተጫወተችው። አችት እቺ ጉደኛ የሆነች ልጅ። አንቺ ይኸው ጉድሽን እየነገርኩልሽ ነበር። ነይ ንገሪያቸው፣ ንገሪያቸው። ምኑን ነው? ባይሆንና ብሩን አግኝቼልሃለሁ። ና እንሂድ። የት ነው የምትሄጂው? አንቺ ነበርሽ እስከ ዛሬ ስትጮችብኝ የነበርሽው? ስለምንድን ነው የምታወራው? እንደማወራማ ይገባሻል። እማማ ጠለሉን ሆነሽ ስትጮችብኝ የነበርሽው አንቺ ነበርሽ ወይ? አረ ቢታንያ ሳትዋሺ ንገሪኝ፣ አንቺ ነበርሽ ወይ? ለወንድሜ ያደረክለት ነገር በጣም አመሰግናለሁ። ከዚህ በኋላ አጠገቤ እንዳደርሽሽ። ቤቱዬ እንግዲህ ተሻለ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ቤቱዬ ምንድን ነው እንደዚህ የከፋሽ? የማረባ ሰው ነኝ። ብሩን ባላጠፋው መድኃኒት እንገዛልህ ነበር። አያያይ እግዚአብሔር ያውቃል። ደግሞ እኮ ደህና ነኝ፣ ተሽሎኛል። ሰለሞን ጋር ደውይለትና እሱ ጋር ገንዘብ አለ፣ እሱ እሰጥሃለሁ ብሎኛል። እሺ
ቴዲ 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 በእናትህ ክፈትልኝ። የልቤን የምነግራት ሁሉ ነገር ይኮነች። ሰው እኮ የለኝም ቤሪ፣ ማንም እኮ የለኝም። ቴትሻ በእናትህ እንደዚህ አትበይ። ሁላችንም እኮ ከጎንህ ያለ ነው። የሰፈሩ ሰው ሁሉ ከጎንህ አይደለም? ከበፊትም ጀምሮ እኮ ከጎንህ ያለ ነው ቴዲ። በእናትህ እንደዚህ አትሁን እንዴ! የሎሚን የልፋቷን ፍሬ ሳታሳይጋት እንዴት እንደዚህ ትሆናለህ? ቴትሻ ርቃት ነው ደግሞ እንደዚህ አትሁን። ለምን ከለቅሳለህ? ፊትህን ታበላሽ ቴትሻ። በእናትህ አታልቅስ። በእናትህ እንደዚህ አትሁን። ቆይ እሺ ምን ላድርግልህ? የሚያስደስት ምንድን ነው? እንጃ ቤሪዬ፣ እኔ እንጃ። ወይ በተናገር ልቀበል። እንጃ ቤሪዬ፣ በቃ ሂጂ አንቺ ሂጂ። ብቻዬን መሆን እፈልጋለሁ። ሂጂ በቃ ብቻዬን ነው መሆን እፈልገው። ሂጂ ሂጂ፣ ብቻዬን መሆን እፈልጋለሁ። ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን። አሁን ምን አለሁኝ የትላንቱን ያህል መኖር ዳለበት በመለየት መሃል ሆዴም ሁሉ ታገስ ለምን ይከብድሃል? ለምን ይከብድሃል? ለምን ይከብድሃል? አካል የተለየን ሲመልሰው ናፍቆት ሐሳብ ያመጣዋል ጎዳና ወርቆት የመገናኛውን ሰዓቱን ማናውቆት የነጋው ጨልሞ ጀንበርን ያጠፋል እድሜ ያስቆጠረ ዘመንን ይገፋል ትዝታ አንድ ጊዜ እንደ ቀን መች ያልፋል ማንም የሌለበት ሳይኖር ተመልካች ስንጫወት ሁሌ
እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን የተደሰትንበት የፍቅር ዘፈን ሆነብን ትዝታ ዞሮ የሚጠልፈን ደረስኩልሽ እናቴ። ማሚዬ እንኳን ደስ አለሽ። የኔ ምርቃት ያንቺ ምርቃት ነው። አየሻ ልፋታችን ፍሬ ሲያፈራ። የኔ እናት እንዴት ነኝ? አምሮብኛል? ቆንጆ ነህ። ምን አገኛትና ተሰወረች ካይኔ ጭንቄን ልታበዛው ለቶን ደሞ አዘኔ ምነው ካሳብደኝ ባየችኝ አንድ ቀን ሰው ሆኜ ምን አገኛትና ተሰወረች ካይኔ ጭንቄን ልታበዛው ለቶን ደሞ አዘኔ ምነው ካሳብደኝ ባየችኝ አንድ ቀን ሰው ዋስንቱን አለሜ ቀረሁኝ ብቻዬን ናፍቆት ተሸክሜ ምን አገኛትና ተሰወረች ካይኔ ጭንቄን ልታበዛው ለቶን ደሞ አዘኔ ምነው ካሳብደኝ ባየችኝ አንድ ቀን ሰው ምን አገኛትና ሂድሻ ይህ ስጦታ ስሜ እንዳይጠቀስ ያለ ሰው ነው የሰጠ። ለቶን ደሞ አዘኔ ምነው ካሳብደኝ ባየችኝ አንድ ቀን ሰው ዋስንቱን ከማን የተሰጠኝ? ቀረሁኝ ብቻዬን የማይጠፋ የፍቅርሽ ነበልባል ሲያቃጥለኝ ልቤን ባያነባል ባለሽበት በሄድሽበት ይቅናሽ ከማን የተሰጠኝ? እንዳመሰግናቸው እንኳን ደስ አለ። እዚህ ባልመጣ አትይኝም ነበር አይደል? ይመጣ ነበር እኮ ግን አልመጣሽም። ምናልባት ልታየኝ አትፈልግም ይሆናል ብዬ አስቤ ነው። ያው በደስታ ቀን የማትፈልገውን ሰው ማየት ይረብሻል ብዬ ነው። ግን ትወጂኛለሽ? አዎ በጣም ነው የምወድህ። እናም ዝም ብለሽ ታይኛለሽ? ሁሌ
ከጉጉቴ መረብ ተቀምጠሽ ባገኘሽ እኔ አዳኝ አይደለው አላልም በጫካ ምንሽሬም ባነው ህልሜም ባይሳካ ብዙ ማልቀስ ባዳም ባይለመድ እንኳን በአንቺ ሐዘን ልቤ ላይ አስጥያለሁ ድንኳን ብትሰባብረኝ ምድር ለአራት አጥፋ አብረን እንኖርና ኪያምኝሽ ልጥፋ ቀራንዮን ይስማ ጎልጎታም ይወቅ አይረዳን ምሕረቱ እኛ ሳንታረቅ ባይጻፍም ሰዓት ለዓለም መጨረሻ ቀን ማጣት ምጻት ነው ላንቺ መመለሻ እባክሽ እባክሽ ታረቂኝ አታስጨንቂኝ እባክሽ እባክሽ ታረቂኝ አታስጨንቂኝ